ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ መስራት የፈለኩት ቆጮ ነው። ድስት ውስጥ ጨምሬ ቆጮውን እየሰባበርኩት ነው። ብዙም እሳት አይፈልግም፣ ብዙም ሰዓት አይፈልግም። በስሎልኝ እያወጣሁት ነው። አሁን በጣም ለማሳጠር እየሞከርኩኝ ነው። ቆራርጬ እያወጣሁት ነው። ለእናንተ እንደሚመች አድርጌ ሳይረዝምባችሁ እንድታዩት በማለት ነው። ገልብጬው በራሱ ድስት ራሱን መጠቀም ስለፈለኩኝ ዘይቴን ጨምራለሁኝ። መጀመሪያ የበሰለ ሽንኩርት ስላለኝ እኔ ወጥ ስሰራ ያስቀረውት እሱን ነው መጠቀመው ዛሬ። እናንተ ከትፋችሁም ይሆን የበሰለም ሽንኩርት ካላችሁ መጠቀም ትችላላችሁ። ግዴታ እኔ እንደምሰራው መስራት የለባችሁም። ሌላ ግብአቶች ደግሞ ያዘጋጀሁት ምንድነው? ነጭ ሽንኩርት፣ ኮሮሪማ፣ ጥቁር አዝሙድ፣ ነጭ አዝሙድ አንድ ላይ አድርጌ ያዘጋጃለሁኝ። ቂቤ ያለኝ፣ ቲማቲም አለኝ። እነዚህን ግብአቶች በመጠቀም ቆጮን እሰራለሁኝ ማለት ነው። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት፣ ሼር በማድረግ ተባበሩኝ። ላደረጋችሁኝ ደግሞ በጣም አመሰግናለሁኝ። ነጭ ሽንኩርት ጨምሬያለሁኝ። አዋህደዋለሁ አንድ ላይ። ቀጥዬ ደግሞ ቲማቲም አስገባለሁኝ ማለት ነው። የተፈጨ ቲማቲም ነው የተጠቀምኩት። እናንተ ደግሞ እንደፈለጋችሁ ያልተፈጨም ይሆናል የተፈጨም ይሆናል፣ እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። ትንሽ ከበሰለልኝ በኋላ ደግሞ ቅመሜን ጨምራለሁኝ ማለት ነው። በስሎልኛል። አሁን እንደምታዩት እየተንተከተከ ነው። ቅመሜን ጨምራለሁኝ። እናንተ ጨው ማድረግ ከፈለጋችሁ ጨው ማድረግ ትችላላችሁ። እኔ ግን ጨው አልጠቀምም። ሚጥሚጣ አምጥቻለሁኝ። ሚጥሚጣ እንዲያቃጥል ትንሽ ስለፈለኩኝ ሚጥሚጣ አምጥቼ ጨመርኩበት። ከትንሽ ደቂቃ በኋላ ታቆዩትና ቅቤ ጨምራለሁኝ። ብዙም ሰዓትም አይፈጅም፣ ጊዜም አይፈጅም። በጣም ቀላል ነው። እንዲያደርጋችሁ መስራትና መብላት ትችላላችሁ ማለት ነው። አሁን ደርሶልኛል በጥሩ ሁኔታ። ቆጮን ጨምሬ ደግሞ አደባልቀዋለሁ ማለት ነው። እያያችሁ ትጨምራላችሁ። ለስለስ ሲል ነውና የሚጣፍጠው። እንዳይደርቅባችሁ እያያችሁ እየጨመራችሁ መጠቀም ትችላላችሁ። እኔ ስላስጨመረኝ ጨመርኩበት እንዳለ እየሰራሁትን
ቆጮ ግን ሲቆይ ደረቅ ስለሚል ለስለስ ብል ይመረጣል። ቃሪያ አዘጋጅቼ ነበረ። እሱን ቃሪያ ከላይ ነስነስ አደረኩበት። የማያቃጥል ቃሪያ ማለት ነው። አሁን ደርሶልኛል በጥሩ ሁኔታ እያወጣሁት ነው ሳህኔ ላይ። እንደምታዩት ቆንጆ ሆኖልኛል። እናንተም እንደዚህ አድርጋችሁ በመጠቀም መመገብ ትችላላችሁ። ስለተከታተላችሁኝ በጣም አመሰግናለሁኝ። እውነት ኮሜንትም ሼርም አድርጉልኝ። እንደምታዩት ቆንጆ ሆኗል። ቀምሼ ደግሞ ጣዕሙን አየዋለሁኝ። በጣም አሪፍ ነው፣ ቆንጆ ነው። በጣም አመሰግናለሁ። ባይ